በቃ ምጥ ውስጥ ላይ ነኝ በምትለው ዘመን ላይ እግዚአብሔር ግን ያንን የምጥ ዘመንን በድል ያሻግራል። because of God is with you እግዚአብሔር ካንተ ጋር ነው። እግዚአብሔር ካንተ ጋር ነው። Sing when God is with you the enemy will never touch you. ጠላት ዝም ብሎ አንተን አይነካም። እግዚአብሔር ካንተ ጋር ሲሆን አንተ በድል ትመላለሳለህ። ሞተብኝ ያልከው ነገር ሕያው ይሆናል። praise ሃሌሉያ ክብር ለእግዚአብሔር ይሁን። ይሰማል አይደል? እግዚአብሔርን ስንሰማ የእግዚአብሔር ድምፅን ስንሰማ እኛ በጠላት ላይ በኃይል እየተጫመን እንራመድ። አሜን። እግዚአብሔር ከእኛ ጋር ሲሆን የሞተብን ነገር ሕያው ይሆናል። አሜን። እግዚአብሔር ከእኛ ጋር ሲሆን የታሰረብን ነገር ይፈታል። አሜን። እግዚአብሔር ከእኛ ጋር ሲሆን ያጠፋ ነበረ ሳኦል ዳዊትን። ነገር ግን እግዚአብሔር ከዳዊት ጋር ስለነበረ እግዚአብሔር የዳዊትን ሕይወትን ስለሚታደግ የዳዊትን ሞትን ስለማይፈልግ ከጠላት ወጥመድ ከሳኦል ወጥመድ እግዚአብሔር ያስፈልጣል። አሜን። ዛሬ በኢየሱስ እግዚአብሔር የአንድን ነፍስን ከሞት ከመከራ ከችግር ያስፈልጣል። አሜን። ምክንያቱም ከእኛ ጋር ያለው ከዓለም ካለ አሜን። ከምንሰማው ወሬ ከምናዳምጠው ብዙዎቻችን ኢራን ላይ የሆነ ነገር እየተከሰተ ነው፣ አሜሪካ ላይ የሆነ ነገር እየተከሰተ ነው ብለን ልንሰማ እንችላለን። ነገር ግን የቃል ኪዳን ልጆች በጠላት እጅ አይሞት። አሜን። እኔ የቃል ኪዳን ልጅ ነኝ አልበለም። አሜን። የቃል ኪዳን ልጅ ስለሆንክ የቃል ኪዳን ልጅ ዝም ብሎ በቃል ኪዳን ተወለደ እንጂ ዝም ብሎ አልተወለደም። በእግዚአብሔር ድምፅ ነው የተወለደው። እንግዲህ እግዚአብሔር ሂድ በዛ ቤት ላይ አናውንት የሆነ ፐርሰን ነበር ይላል ሳሙኤልን። ሂድ የተቀባ ሰው አለ አለ። ለካ የተቀባ ሲባል ረሻሽሞቹ ወፍራሞቹን መስሎት ነበር። አይደለም፣ እረኛ ነበር። ክብር ለእግዚአብሔር። አንድ እረኛ አለ በሰው ውስጥ ላይ የእግዚአብሔር ክብር የሚናገር። አሜን። አንድ እረኛ አለ ብዙዎችን ከጨለማ የሚያስፈልግ። አሜን። አንድ እረኛ አለ የታሰረውን ቼን የሚፈታ። አሜን። አንድ እረኛ አለ ዝም ብሎ የማይታይ። አሜን። አንድ እረኛ አለ ብዙዎችን ከተለያዩ ከጨለማ ወደሚደነቅ ብርሃን የሚያመጣ። አሜን። ብዙዎችን በሞት አፋፍ ላይ የነበሩትን ወደ ሕይወት የሚያመጣ። አሜን። that is me። ምክንያቱም እግዚአብሔር በሕይወት ላይ በኑሮ ላይ በዘመን ላይ ሲኖር don't wait the mic and the speaker because you just have to speak. እግዚአብሔርን የሚሰማ ሰው ሶስተኛ በሚያስጨንቅ ዘመን በሰላም ይኖራል። ዮሐንስ ወንጌል 14 ከቁጥር 27 እንዲህ ነው፣ ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ። እኔ የምሰጣችሁ ዓለም እንደሚሰጥ አይደለም። ልባችሁ አይጨነቅ፣ አይፍራ። ክብር ለእግዚአብሔር። አሜን ነው ወይ? በሚያስጨንቅ ዘመን ላይ መኖር በሰላም መኖር ትፈልጋለህ? በሰላም መኖር ትፈልጋለህ? ይኸው ኢየሱስን ተደግፌ ኑር፣ በሰላም ትኖራለህ። አሜን። የሚያስፈራ ነገር አለ፣ ነገር ግን ኢየሱስን ይዘን በሰላም እንኖራለን። አሜን። የሚያስፈራ የሚያስደነግጥ ነገር በቃ ከውቋላ ሞቻለሁ በምትለው ነገር ላይ ኢየሱስን ስትደገፍ በሰላም ትኖራለህ። አሜን። ኢየሱስን ስትይዝ በሰላም ትኖራለህ። አሜን። ሞትን በውናውጁ ቢቀቢላ አንተ ሕያው ሆነህ ትኖራለህ። አሜን። ኢየሱስ ለዘላለም ይባረክ። አሜን። በሚያስፈራ ዘመን ላይ በሚያስፈራ ያስጨንቅ ነበር። ምጥ ውስጥ ላይ ያሉት
በዛ ውስጥ ላይ ያሉትን እግዚአብሔር ከራሱ ድምፅን አሰምቶ በሰላም ትኖር። የእውነትን የሰማሁትን እናገራለሁ። ድምፅን ስማ በድል ትመላለስ። የእውነትን ድምፁን ስማ በድል ትመላለስ። የእውነትን ድምፅን ስማ በሰላም ትኖራለህ። አራተኛው ነው የመጨረሻ ስሙጫት ችግር የለም። ክብር ለእግዚአብሔር። እግዚአብሔርን የሚሰማ ሰው በሕይወት ዘመኑ በድል ይመላለሳል። የእውነት ጻፍ። እግዚአብሔርን የሚሰማ ሰው በሕይወት ዘመኑ በድል ይመላለሳል። በጎኒ ላይ ያሉን ሰው እንዲህ ብለህ ተናገር ለመጨረሻ ጊዜ እግዚአብሔርን ስማ በሕይወት ዘመን በድል ትመላለሳለህ። የእውነቴን እግዚአብሔርን ስማ በሕይወት ዘመን በድል ትመላለሳለህ። ዳዊት በሕይወት ዘመኑ በሙሉ ውድቀት ከመምጣቱ በሙሉ በዛን ዘመን ላይ መጀመሪያ ከእግዚአብሔር ጋር በመኖሩ በድል ይመላለስ ነበረ። ዛሬ ዳዊት የለም፣ ነገር ግን ዛሬ ዳዊት አንቺ ናት። ዛሬ ዳዊት የለም፣ በዚህ ዘመን ላይ ዳዊት አንቺ ነህ። ዛሬ ዳዊት የለም፣ በዚህ ዘመን ዳዊት አንቺ ነህ። ዳዊት እኔ ነኝ። አሜን ነው ወይ? አሜን ነው ወይ? ዳዊት እናንተ ናችሁ። ከእግዚአብሔር ጋር የሚኖር ሰው፣ የእግዚአብሔርን ድምፅ የሚሰማ ሰው፣ ከእግዚአብሔር ጋር ኮኔክት የሆነ ሰው መቼም በጠላት እጅ ላይ በፍጹም አይበላም። በኢየሱስም እናንተ አትበሉ። ልጆቻችሁ ከጉልበታችሁ የተወለደ ልጆች አይበሉ። በኢየሱስም አይበሉ። ይህንን ምድርን በኢየሱስም ይወርሳሉ። ዝም ብሎ እየተመሰበሱ አይኖሩም። ዝም ብሎ እያጉረመረሙ አይኖሩም። ከሱቅ ወደ ሱቅ አይመላለሱም። እግዚአብሔር በጠቅላይ ሚኒስትር በዛ ስፍራ ላይ እግዚአብሔርን የሚሰማ ሰው የራሱ ልጅ በጠላት ይጀምራል። እግዚአብሔርን ሰምተን እንዴት እንበላለን? አንበላም። በኢየሱስ ይህችን ተናገረ ጨርሳል። እግዚአብሔርን ስማ በሕይወት ዘመን በሰላም ትኖራለህ። በጎን ላይ ያለው ሰው የእውነት ይህችን ቃል ተናገረ ጨርሳለሁ። እግዚአብሔርን ስማ በሕይወት ዘመን በሰላም ትኖራለህ። ከተወደደው ከእግዚአብሔር ሰው ዘማሪ ሳሚ ጋር እንጸልያለን። ከዛ በኋላ ደግሞ እንጨርሳለን። ፕሮይዝ ጋር በጎነት ይሆንልሃል። በዚህ ዘመን በምን ዘመን ሰው በጎነት በማያገኝበት ዘመን በዚህ ዘመን ምን ታገኛለህ? በጎነት ይሆንልሃል። በጎነት ይሆንልኛል። በጎነት ይሆንልኛል። አንዳንድ ሰዎች ለሰው ማያራሩ ሰዎች ይራሯላቸዋል። ለሰው ራርቼ አላቅም እያለ ራራውልህ ይላል። ሸቶኛል ያንተ ሸቶኛል ያንተ ሸቶኛል ብዙ አፈራ
ዘመን